እስካሁን ባለው ሁኔታ ስልክ ሲደወሉላችሁ የምታነሱት በድራግ ወይም ደግሞ ስላይድ በማድረግ ከሆነ በጣም ተሸውዳችኋል። ቆም ምንድነው የሚያደርግ ያለብን ማለት ነው? ድራግ አድርገን ሳይሆን ወዴት ነው የምንሄደው ማለት ነው? ወደ ስልክ መደወያው እንገባና ከገባው በኋላ ሴቲንግ ከሴቲንግ በኋላ አንሰሪንግ ኤንድ ኢንዲንግ ኮል የሚል ነገር አለ። እዚህ ጋር ከገባው በኋላ ምንድነው የሚያደርገኝ ማለት ነው? ፕረስ ቮሊዩም አፕ ቱ አንሰር ኮልስ የምትላል እዚህ ጋር የድምጽ መጨመሪያውን ማለት ነው ፕረስ በማድረግ አውቶማቲካሊ ስልኩ ይነሳል ማለት ነው። ምንም እንኳ ድራግ አድርገን በጣታችን መንካት ሳያስፈልገን ማለት ነው። ስለዚህ ይሄን ተጠቀሙበት። ሁለተኛው ደግሞ ምንድነው አንሰር አውቶማቲካሊ ነው የሚለው። ይችን ደግሞ አክቲቭ ብናደርጋት አፍተር 10 ሰከንድስ እንደፈለግንኛ እስከ 10 ሰከንድ አዛውጭ ደግሞ ካስተም አድርገን የራሳችንን ሰከንድ 20 ሚሆን 25 ሚሆን እንዲሁም በራሳችን ፍላጎት አድርገን አውቶማቲካሊ እንዲነሳ ማድረግ እንችላለን። ምንድነው ይሄ ደግሞ ፕረስ ቮሊዩም አፕ ማድረግ የማይጠበቅብንም ስላይድ አድርገን ማንሳት የማይጠበቅብንም። ይሄ ማንሳት እኛ ካልተመቸን ለስራ ላይ ሆነን ከሆነ አውቶማቲካሊ አንሰር አድርጎ ኮል አድርገን የተደወለልን ስልክ በቀላሉ ማንሳት እንደምንችል ያስረዳናል ማለት ነው። ከዚህ ሶስተኛውና ደግሞ ዋናው ደግሞ ምንድነው ፕረስ ፓወር ኬይ ቱ ኢንድ ነው። ቅድም ምንድነው ያደረግነው ማለት ነው ስልኩን ለማንሳት ቮሊዩም አፕን የተጠቀምነው። አሁን ደግሞ ስልኩን ለመዝጋት ደግሞ የተደወለልን ቀዩን ወይም ደግሞ ኮለር ሲደወልን ነው የምንዘጋው አይደለ? አሁን ፓወር ኬይ ስልኩን ማስነሻ የሆነውን ይችን ኦን እና ኦፍ የሆነችውን ኦን እናደርጋታለን ቀጥታ። ስለዚህ ይህንን መጠቀም በቀላሉ እንችላለን ማለት ነው። ስላይድ ማድረግ እንኳን በስክሪን ላይ ሳንጠቀም ቮሊዩም አፕ ለማንሳት ነው። እንዲሁም ደግሞ ፓወር ኬይ ደግሞ ለመዝጋት ነው ማለት ነው። እዚህ ጋር ከላይ ደግሞ የመጨረሻው ምንድነው ማለት ነው ሪድ ኮለር ኔም አላውድ ይላል። ይሄ ስልክ ሲደወልላችሁ የደዋዩን ስም እስከ ስልክ ቁጥሩ በቃ ላውድሊ እናንተ ማን እንደደወለ እንኳን ካላያችሁት ስልክ ስራ ላይ ሆናችሁ በቀጥታ የደዋዩን ስልክ ቁጥር ወይም ደግሞ ስም ላውድሊ ስፒክ አድርጎ ይነግራችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ቴንኪው